ሰላም እንዴት ናችሁ? ቻናላችን ቤተሰቦች አሁን የምንገኘው የባምቢስ ሪቨር ሳይድ ጋ ነው። ይሄኛው ደግሞ የምትመለከቱት ራስ መኮንን ድልድይ ጋር የሚገኘው አዲሱ ግድብ ነው። ይሄ ደግሞ ፒኮክ ሪቨር ሳይድ ጋር ያለው የእግረኛ መሻገሪያ ያለው ወንዝ ነው። ይሄኛው ደግሞ አፍንጮ በርጋ የተሰራው ሁለተኛው የከተማችን ግዙፍ ግድብ ነው። እንዴት ናችሁልን ውድ የቻናላችን ቤተሰቦች? ዛሬ ወደ ወንዝ ዳር መተናል። በትላንትናው ዕለት ሐምሌ 10 በከተማችን ውስጥ ብዙ ቦታዎች ላይ ከባድ የሚባል ዝናብ ዘንቦ ነበረ። እኔም እንግዲህ እየተዘዋወርኩኝ የተለያዩ ወንዞች ጋር ያለውን የወንዝ ሙላትና ፏፏቴ እየተመለከትኩኝ ነበረ። የተወሰኑትን ለናንተ እንድትመለከቷቸው ስትል አምጥቼላችኋለሁ። እንግዲህ እንደምትመለከቱት ጉብኝታችንን የጀመርነው የፒኮክ ሪቨር ሳይድ ጋር ያለው የእግረኛ መሻገሪያ ያለው የወንዝ ዳርጋ ነው። ይህ የምትመለከቱት እንግዲህ ፒኮክ ሪቨር ሳይድ መግቢያው ወይም ደግሞ ሰላም በር የሚባለው አካባቢ ያለው የወንዝ ዳር መሻገሪያ ያለው ነው። ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ እንድትጀምሩ ስንል በአክብሮት እንጠይቃችኋለን። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክ እና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃችኋለን። እንደተመለከታችሁት በእግረኛው መሻገሪያ ተሻግረን ወደዚህኛው አልፈናል። አሁን ላይ የውሃው መጠን በጣም እየጨመረ ነው። እኔ እንዲያውም ከሄድኩ በኋላ ሙሉ ለሙሉ መሻገሪያው በውሃ ተሸፍኖ ነበረ። ዝናብ እየዘነበ በእንደዚህ አይነት መሻገሪያዎች ላይ መሻገር አይመከርም። ያው ዛሬ ለእናንተ ለማሳየት ስል ነው እንጂ ሌሎቻችሁ ባትሻገሩ ይመረጣል። እንግዲህ ከፍተኛ የውሃ ግፊት መጥቶ አደጋ ሊያደርስ ስለሚችል እንግዲህ ለሌላ ጊዜ ተጠንቀቁ፣ እንዳትሻገሩ ላችኋለሁ። እንደተመለከታችሁት ሰዎች በዚህ በኩል ነው እንግዲህ መሻገሪያ የሚሻገሩት። ካልሆነም ደግሞ እዛ ጋር የምትመለከቱት ሰላም በር የሚለው ጋር መሻገሪያ አለ። ወደዛ ሄዶ ደግሞ ውሃው ሲሞላ ወደዛ መሻገር ይቻላል ማለት ነው። ይሄ የምንመለከተው ደግሞ የባምቢስ ሪቨር ሳይድ ነው። ከሰላም በር ወይም ደግሞ ፒኮክ ሪቨር ሳይድ ከፍ ብሎ የሚገኘው ነው። ልክ እንደዛው ይሄኛውም የእግረኛ መሻገር ያለው በብዛት እነዚህ መሻገሪያዎች ክረምት ሳይሆንና ብዙም ዝናብ ሳይዘንብ ሲቀር ነው ለመሻገር የሚመከሩት እንጂ ለአደጋ አጋላጭ ናቸው። በሃይላይት እያየናቸው ነው አሁን የምንገኘው። በቀጣይ ደግሞ የራስ መኮንን ድልድይ ጋር ያለውን አዲሱን ግድብ እንዲሁ በዝናብ ወቅት ያለውን ገጽታ እንመለከታለን። አለፈ ስንል ደግሞ የአፍንጮ በሩንም እንመለከትና በዲቴል ደግሞ ተመልሰን ሁሉንም የምንመለከታቸው ነው የሚሆነው። ይሄ የባምቢስ የሪቨር ሳይዱ ነው። እንግዲህ እንደምታዩት የውሃው መጠን እየጨመረ ነው። በዚህኛው ላይ ለመሻገር ትንሽ ያስፈራል። ለአደጋ ማጋላጭ ስለሆነ እዚሁ ሆነን የምንመለከተው ነው የሚሆነው። አሁን ወደ ራስ መኮንን ድልድይ ጋር የተሰራው አዲሱ ግድብ ጋር መተናል። እንደምታዩት በጣም ነው የሚያምረው። ይሄኛው ደግሞ ውሃው ከፍ ያለ ነው። እነዛኞቹ አነስ ያሉ ናቸው። ሁለቱ የተመለከትናቸው የፒኮክ ሪቨር ሳይድ እና የባምቢስ ሪቨር ሳይድ ጋር ያየናቸው ፏፏቴውም ትንሽ ነው። የውሃ መጠናቸው የሚይዙት ትንሽ ስለሆነ ማለት ነው። ይሄኛው ግን ግድብ ነው። ከፍተኛ የሆነ ውሃ ይይዛል። እንዲሁም ቁመትም ስላለው ግድቡ ሲወርድ በጣም ነው ደስ የሚለው። በዚህ በጎን በኩል እንግዲህ የሰው መግቢያ ያለው እነዚህ የምትመለከቷቸው በዚህኛውም ሳይድ በዛ በተቃራኒም ሳይድ በዚህ በኩል ገባ ብሎ እንግዲህ ቀረብ ብሎ ማየት ይቻላል። ነገር ግን ለአሁን አልተፈቀደም። እንትኑ ተዘግቷል መግቢያው እዚህ ጋር። ምክንያቱም ተቆጣጣሪ ስለሚያስፈልግ ሰዎች ዝም ብለው ከገቡ ለአደጋ ሊጋለጡ ይችላሉ በሚል ነው። እንደምትመለከቱት ከፏፏቴው ከግድቡ ጀርባ ደግሞ ሀይቅ አለው አነስ ያለ።
የዚሁ አይነት ተመሳሳይ አፍንጮ በር ግድብ ጋርም አለ ተሰርቷል። እንግዲህ እዚህ ጋር የጀልባ ጉዞ ይጀመራል ማለት ነው። ልክ እንደ ቀበናው የቀበና ግድብን እንግዲህ ተመልክታችሁታል ብዬ አስባለሁ። በአካል ባይሆንም በቪዲዮ ብዙ ጊዜ ሰርቼላችሁ ነበረ። በጣም የሚያምር ቦታ ሆኗል። እንግዲህ የቱሪስት መዳረሻ እየሆነ ነው የሚገኘው። አሁን የምንመለከተው አፍንጮ በር ጋር የተሰራው ግድብ ነው። እንግዲህ የከተማችን ሁለተኛው ትልቁ ግድብ የሚባለው ይሄኛው ነው፣ አፍንጮ በር ጋር ያለው ማለት ነው። እንደምታዩት ይሄ ከፍተኛ የሆነ የውሃ መጠን ነው የያዘው። ከጀርባም ከፍተኛ የሆነ የውሃ መጠን ይዟል። እንግዲህ ሀይቁ ማለት ነው። እንግዲህ ፏፏቴውም ሲወርድ እንደምትመለከቱት ነው። በጣም በግፊት ነው እየወረደ ያለው። እንግዲህ እዚህም ላይ የጀልባ ጉዞ ይጀመራል ማለት ነው። አሁን ላይ ብዙ ቦታዎች የሪቨርሳይድ ፕሮጀክት የሚሰሩባቸው አካባቢዎች ላይ እንደዚህ ውሃ ስለሚይዙ በደንብ የጀልባ ጉዞ ጀምሮ እንግዲህ የቱሪስት መዳረሻ የማድረግ ስራ እየተሰራ ነው የሚገኘው። አሁን ላይ በዋናነት አሁን የተጀመረው እንዳልኳችሁ ቀበና ግድብ ጋር ነው። በቀጣይ ግን እዚህኛው የራስ መኮንን ድልድይና የአፍንጮ በር ግድብም ላይ እንዲሁ የሚጀመር ነው የሚሆነው። አሁን ላይ ዝናብ ሲዘንብ እንግዲህ ክረምት ወደ እነዚህ የወንዝ ዳር ልማቶች ጋር መጥቶ ማየት በጣም ደስ የሚል ነው። የወንዞቹ ፏፏቴ ድምፁ፣ ሁሉ ነገሩ ማራኪ የሆነና በጣም ደስ የሚል ነው። እንግዲህ አሁን ላይ ሃይላይት እያየ ነው የነበረውን የአራቱንም የወንዝ ዳርና የግድቦቹን ተመልክተን ጨርሰናል። አሁን ከፒኮክ ሪቨርሳይድ ጀምረን እየተመለከትን እስከ ባምቢስ ድረስ የምንሄድ ነው የሚሆነው። እንግዲህ ይሄ የሪቨርሳይድ ፕሮጀክት ከተሰራ ትንሽ ቆየት ብሏል። 1 አመት አካባቢ ያልፈዋል። ቀደም ብሎ ከተሰሩት የሪቨርሳይድ ፕሮጀክቶች ውስጥ አንደኛውና ዋነኛው ነው ይሄ የባምቢስ ሪቨርሳይድ። እንደምትመለከቱት በጣም ነው የሚያምረው። የእግረኛ መንገድ፣ የሳይክል መንገድ ለብቻው አለው። እንዲሁም ደግሞ የግሪን ፓርትና ካፍቴሪያዎችም የተካተቱለት ነው። አለፈ ስንል ደግሞ የልጆች መጫወቻ የተለያዩ ነገሮችም የምንመለከት ነው የሚሆነው። እንግዲህ ለቻናላችን አዳዲስ የሆናችሁ ቤተሰቦች ሰብስክራይብ በማድረግ ቤተሰባችንን መቀላቀል እንዳትረሱ። በየቀኑ በምንሰራቸው የዎኪንግ ቱር ቪዲዮ አዲስ አበባ ውስጥ እየተሰሩ ያለው አዳዲስ ፕሮጀክቶችንና አዳዲስ ገጽታዎችን በየቀኑ የምንመለከት ነው የሚሆነው። እንዲሁም ቪዲዮ ለሌሎች ተደራሽ እንዲሆን ለቻናላችን እድገት እንዲረዳን ላይክና ሼር በማድረግ እንድታበረታቱን ስንል በአክብሮት እንጠይቃቸዋለን። ጉብኝታችንን እንቀጥላለን። እንደነገርኳችሁ አሁን ከፒኮክ ሪቨርሳይድ ቀጥታ እየተመለከትን ወደ ባምቢስ ሪቨርሳይድ እየተጓዝን ነው የምንገኘው። በጣም ማራኪ የሆነ ድባብ ነው ያለው። አሁን ላይ እንግዲህ ዝናብ ዘንቦ አባርቶ ስለሆነ መሬቱም እርጥብ ነው፣ አየሩም ቀዝቃዛ ነው። እንግዲህ ጊዜ ካላችሁ ወደዚህ የመጣችሁ ብትጎበኙት በጣም ተወዱታላችሁ። መነሻችሁን ከዚህ ከፒኮክ ሪቨርሳይድ ብታረጉ ቀጥታ ወደ ባምቢስ ከዛ ጊዮን አምባሳደር እያልን እስከ ግድቦቹ ድረስ እስከ አፍንጮ በርና ራስ መኮንን ድልድይ ግድብ ድረስ እንዲሁ እየጎበኙ መሄድ ይቻላል። ሳይክል ካላችሁም የራሱን የቻለ የሳይክል መንገድ ስላለው በዚህ እየጎበኛችሁ መመልከት ትችላላችሁ ማለት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። በተለይ ደግሞ ባምቢስ ጋር ቅድም ያየነው የውሃ ፏፏቴ ደግመን በደንብ የምንመለከተው ነው የሚሆነው፣ ቅድም ባጭሩ ስለተመለከት ነው። ስለዚህ እስከ መጨረሻው አብራችሁን ቆዩ። መልካም ጉብኝት ይሁንላችሁ።
አይን ግን ሰራተኛ